ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ሰዎች ሁላችሁም በያላችሁበት የምድር ዳርቻ እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ ተከታታይ የብሉይ ኪዳን ትምህርታችንን ዛሬ እንቀጥላለን። ኦሪት ዘጸአት 25 ምዕራፍ እናያለን። በኦሪት ዘጸአት ምዕራፍ 25 ምን ይነግረናል? ስለ ሕግጋት እየተነተነ ነው። ሕግጋት የሰው ልጆች እግዚአብሔር ጋር እንዴት መኖር እንዳለባቸው ሙሴ ከእግዚአብሔር ጋር በተራራው ላይ ተነጋገረ ብለናል። ምን ነበር የተነጋገረውም አይተነዋል። አሁንም ይቀጥላል። እንግዲህ ሰውና እግዚአብሔር በሙሴ አማካኝነት እየተነጋገሩ ቀጥለዋል ማለት ነው። በሲና ምድረ በዳ የ40 ዓመት ጉዞ ነው ያለው በኦሪት። በዚህ ውስጥ ሰፊ የሆነ ታሪክ እንመለከታለን። እንግዲህ በመጀመሪያ አሁን ስለ መብአ ለእግዚአብሔር ወይም ለቤተ እግዚአብሔር ለእግዚአብሔር ቤት መስዋዕት ማቅረብ ስጦታን መስጠት ማለት ነው። መባ የሚለው ብዙ ነገር ያካትታል። ዕጣኑንም ጣፉንም አሁን በምናስገባው ለቤተክርስቲያን መጋረጃውን፣ ጥላውን የተለያየ ይሄ ነገር እናስገባለን። ልብሰ ተክህኖ እናስገባለን። ሌላም አጠቃላይ ለቤተ እግዚአብሔር አገልግሎት የሚውል ማንኛውም ዕቃ መባ ይባላል። ከመስዋዕት የሚቀርብ ከበጉ፣ ከፍየሉ፣ ከላሙ፣ ከበሬው፣ ጓለ ርግብ እነኚህ ሁሉ አኖሱ ይህ ሁሉ እንዲያለ ሆኖ ከዚያ ደረጃ በደረጃ ንዋየ ቅድሳቱ በቤተ ክርስቲያን ለአገልግሎት የሚውል ማንኛውም መባ ስጦታ ወይም መባ ይባላል ማለት ነው። እንግዲህ ያንን ማን አዘዘ፣ እንዴት ተጀመረ፣ መቼ ነው የሚለው መጽሐፍ ቅዱሳዊ ነው ማለት ነው። ለእግዚአብሔር መባ መስጠት ማቅረብ መጽሐፍ ቅዱሳዊ ነው። አንዳንድ ጊዜ ሰዎች አሁን ይህን ባለመረዳታቸው ደጋግመን እንደምንለው የብሉይ ኪዳን ቤተክርስቲያኗ ስርዓቷ ጥንቅቅ ብሎ የተሰራው ዲዛይን የተደረገው ብሉይ ኪዳን ላይ ነው። አዲስ ኪዳን ላይ ስንመጣ ግን አማናዊ በክርስቶስ ገብቷል። አዲስ መስዋዕት አያስፈልግም፣ አማናዊ መስዋዕት ገብቷል። ጊዜያዊ እርቅ የሚያሰጥ መስዋዕት አያስፈልግም፣ አማናዊ መስዋዕት ዘላለማዊ መስዋዕት ገብቷል። ራሱ አማናዊ የእግዚአብሔር በግ ዮሐንስ እንደሰበከው ማለት ነው። ስርዓቱን ግን ስንመለከተው የልብሰ ተክህኖ አለባበሱ፣ አገልግሎቱ እንዴት ነው፣ በቤተ መቅደስ ያሉ የንዋየ ቅድሳቱ ጉዳይ፣ መባ አሰጣጡ፣ ስጦታው፣ ሁሉ ነገር በዝርዝር ጥንቅቅ ብሎ የተሰራው በኦሪት ላይ ነው። የቤተክርስቲያኗ ስርዓት እዚህ ነው ያለው። ለዚህ ነው ብሉይ ኪዳንን ከሐዲስ ኪዳን ለይተን ቤተክርስቲያን ባዶ እናደርጋታለን ማለትም ወይም ስርዓት አልባ እናደርጋታለን። ስርዓት ማለት ደግሞ አጥር ስለሆነ ሃይማኖት ቤት አጥር ከሌለው ክብር እንደሌለው ሃይማኖትም ስርዓት ከሌለው ክብር የለውም ማለት ነው። ስለዚህ በዚህ መሰረት መባ ስለ ስጦታ ለሙሴ የነገረው ወነበቦ እግዚአብሔር ለሙሴ ወይቤሎ እግዚአብሔር ሙሴን ተናገረው እንዲህም አለው በሎም ለደቂቀ እስራኤል ንስኡ ሊተ ጥሪትክሙ መባ ዘሃለይክሙ በውስተ ልብክሙ ንሳ መባ እነሆ ለእግዚአብሔር የሚገባውን ስጦታ እሰጣለሁ ብላችሁ በልባችሁ ያሰባችሁትን ከገንዘባችሁ፣ ቅድም እንዳልነው ከገንዘባችሁ ነው የሚለው። ከእያንዳንዱ ነገር ለእግዚአብሔር የሚገባ ነገር መስጠት እንዳለብን ግን ያሰብነውን። ለምሳሌ በግ ያለው ሰው በግድ በሬ ያስገባ አይባልም። በግ ያለው በግ ነው የሚያስገባው፣ ግዴታ የለበትም። ካላችሁ ነው ያለው እግዚአብሔር እንጂ ዝም ብሎ የግድ በሬ መሆን አለበት የግድ ላም መሆን አለበት። እግዚአብሔር እንዲህ አይነት ግድ የለሽነት ሕግ የለውም። እግዚአብሔር ለልጆቹ ሰው በሚኖርበት ልክና መጠን በራሱ ልክ ብቻ የሚፈልገው የመጀመሪያው ቅን ልብን ስለሆነ የኛ የመጀመሪያው ስጦታ እግዚአብሔር የሚያስደስተው ስጦታ ምንድነው ከተባለ ልባችንን ለእግዚአብሔር መስጠት ነው። እዚያ በኋላ ያለው ስንችል የምናደርገው ነው። ሳንችልም አለማድረግ እንችላለን። አንዳንድ ጊዜ አሁን የሚጨነቁ ሰዎች አሉ። እንደ ቤተክርስቲያንም በግድ ስጡ ሲባል ምናምን ትራንስፖርት የሌላቸው ሰዎች ትራንስፖርታቸውን ሰጥተው በእግራቸው የሚሄዱበት ሁኔታ አለ። አትስጡ። በእግራችሁ ለምን ትሄዳላችሁ? በቃ በታክሲ መሄድ ካለባችሁ በታክሲ ሂዱ። ሚሊየን ብር ከሰጠው ሰው ጋር እናንተ እኩል ሰጣችኋል። በቃ ለመብከ ሀብ ወለማልብከ ሀሊ ነው። ካለክ ስጥ፣ ከሌለ አስብ። ከሰጠው ሰው ጋር እኩል ይቆጠርላል ነው የተባለው። ተጨንቀን እንድንኖር እግዚአብሔር አይፈቅድም። ይሄ የሰዎች ሕግ ነው። ይሄ ጭንቀት የሚያስጨንቀን ካለ ቤተክርስቲያኗን ምክንያት አድርጎ የሚያስጨንቀን አካል ካለ እሱ የግል ሕጉ ነው። እግዚአብሔር ልጆቹን ግን እንድንጨነቅ አይፈልግም። በልክና በመጠን በምንኖረው ልክ ደስ ብሎን ካለን ነገር ማድረግ ያለብንን ከፍለን እንድናደርግ ነው እንጂ ምንም በሌለን ሁኔታ እኛ ተጨንቀን ረፍትና ሰላማተን እግዚአብሔርን እንዲያናዳምጥ ስለሚሰጥ ነገር እንድንጨነቅ አይፈልግም። ልባችን መስጠት በቂ ነው ለእግዚአብሔር ማለት ነው። ካለን መስጠት ተገቢ ነው። ስጡ እያለ ነው። ከጥሪትክሙ ካላችሁ ከገንዘባችሁ ለእግዚአብሔር የምታስገቡትን አስገቡ ይለዋል ብለህ ንገራቸው ለእስራኤል ሕዝቦች።
ወዝንቱ ውእቱ መባእ ዘትነሱ እምኔሆሙ ወርቅ ወብሩረ የምትሰጡትም ወርቅ ብር ወብርተ ብርት ከነኚህ ስጡ ይላል። ወርቅ ያለው ወርቅ ይስጥ፣ ብር ያለው ብር ይስጥ። ከብሩ ከዚህ መስጠት ይችላል። ቅድም እንዳልኳቸው ከሌለው አይገደድም ማለት ነው። ወያክንተ እነኚህ ደግሞ የተለያዩ ያክንት የከበሩ እንቁዎች ማዕድናት ናቸው። ወህብረ ከብድ ወለየ እነኚህ ሁሉ አጠቃላይ የከበሩ ብር፣ ወርቅ፣ ብርት፣ ነሐስ እንደገና የከበሩ ማዕድናት ናቸው። እነኚህ ሁሉ የሚዘረዝራቸው ስማቸው እነሱ ነው። ከነኚህ ሁሉ ዋይባን ከድንጋዮችም ቢሆን ወመረግደ እንደዚሁ ጥቁር እብነበረድ ዋይባን ለኤፉድ ወሎሎጊዮ ልብስ የሚሆን ልብስ ማለት ነው። ለልብሰ ተክኖ የሚሆን ለቤተክርስቲያን አገልግሎት ወሎጊዮ መጎናጸፊያ ያለው ልብስ እርሱ ይሄ በቤተክርስቲያን ያለው ልብስ ማለት ነው። ወትገብር ሊተ መቅደሰ ወአሐድር በማእከሎሙ ይህንን አድርገው ንዋየ ቅድሳቱን ያሟሉ። ከዚያ በኋላ መቅደሴን ትሰራልኛለህ፣ መቅደሴ ሲሰራ በሕዝቡ መካከል እኖራለሁ አለው ለሙሴ። ለዚህ ነው እኛ አሁን ዛሬ ቤተክርስቲያን ሲሰራ አንዱ ጥላ ይዞ ይመጣል፣ አንዱ ልብሰ ተክህኖ ይዞ ይመጣል፣ አንዱ አክሊል ይዞ ይመጣል። እያንዳንዱ ንዋየ ቅድሳት እናሟላለን። ምክንያቱም ቤተክርስቲያኗ በዚህ ትከብራለች። እሷ ቤተክርስቲያኗ ስትከብር ደግሞ እግዚአብሔር ደስ ይለዋል። አሐድር ማእከሎሙ በመካከላቸው አድራለዋል። ይህንን መረዳት ያስፈልጋል። በዘፈቀድ የምናደርገው ነገር የለም። መጽሐፍ ቅዱሳዊ ነው ሕጋችን፣ ስርዓታችን። ይቀጥልና ወትገበር ሊተ ኩሎ ዘአነ አርአክሙ የምትሰራውን ነገር ሁሉን ያሳያል። በውስተ ደብር በተራራው ላይ አርአያ ደብተራ ወአርአያ ነዋያ የደብተራ ኦሪት ቤተ መቅደሱ ወይም ማለት ነው የድንኳን ቤተ መቅደስ ሊሰጠው ስለሆነ ያንም ታደርገውን ያሳያለሁ። በውስጡ የሚሆነው ነዋየ ቅድሳቱንም እኔ እነግርሃለሁ አለው። አንተ አይደለህም። ነዋየ ቅድሳት እኛ የምናስገባው ሙሴ የሰራው ሕግ አይደለም፣ ወይም አሮን የሰራው አይደለም፣ ወይም ቄስ ከሌ ጳጳስ ከሌ ፓትርያርክ ከሌ የሰራው ሕግ አይደለም። እያንዳንዱ ነዋያ ደብተራ ነዋየ ቅድሳት የቤተክርስቲያኗን ነዋየ ቅድሳት እኔ እነግርሃለሁ። ቤተ መቅደስ የሚገቡትን የማይገቡትን በዝርዝር እኔ እነግርሃለሁ። ስለዚህ እኔ ስለምነግርህ በዚያ መካከል በምነግርህ ደረጃ የቤተክርስቲያን ነዋያቱንና ደብተራ ኦሪት እንዴት እንደምትሰራ እኔ እነግርሃለሁ አለው። አርአያ ደብተራ ወአርአያ ነዋያ ነዋየ ቅድሳትና ደብተራ ኦሪትን ለደብተራ ወኩሉ ከማሁ ትገብሩ እኔ እንደምነግራችሁ ሁሉ ነገር ታደርጉታላችሁ። በእንተ ታቦት ዘመርጡል አለ። ከዚህ በኋላ ደግሞ ስለ ታቦት ሊገልጽልን ነው። አሁን ነዋየ ቅድሳቱን እየዘረዘረ መጣና ታቦት በሌለበት ቤተ መቅደስ ምን ይሰራል? ታቦት በሌለበት ደግሞ ነዋየ ቅድሳት ውስጥ ምን ይሰራል? የነዋየ ቅድሳቱ ክብር ነው ታቦቱ ማለት ነው። ለምሳሌ የጥላው ክብር ታቦቱ ነው። ጥላው የሚያምረው ክብር የሚኖረው ለታቦት ማጀቢያ ሲሆን ነው። ጽንሃው ደስ የሚለው የታቦት ማጀቢያ ሲሆን ነው ደስ የሚለው። ዕጣንና ፍም ተዋህዶ ደስ የሚለው። ስለዚህ ታቦት ያስፈልገዋል። ወትገበር ሊተ ታቦተ ዘመርጡል እምዝ ዘይነቅዝ ከማይነቅዝ እንሸት በትርጓሚው ሸምሸር ሸጤን ከሚባል ከሚነጽ ታቦትን ትሰራለህ። ዘካዕበ እመት ያው 2 ክንድ ወመንፈቀ እመት መንፈቅ ከስንዝር የሚሆን ኑሃ ወእመት ወመንፈቀ እመት ረህባ ክንዲ ከስንዝር ይዘረዝረዋል። ይሄ መጠኑ ነው እየነገረን ያለው። ትሰራለህም መንፈቀ እመት ረህባ መንፈቅ ግማሽ የሆነ ወተቀፍላ ወርቅ ንጹሃ በወርቅ ትለብጠዋለህ። በውስጧም በውጯም ይህን ታዘጋጅለታለህ። በወርቅ ይለበጣል። ምክንያቱም በወርቅ ይለበጣል። አንደኛ እንዳይጠቁር ነው። ሁለተኛው ደግሞ ውበቱ እንዳይደበዝዝ ነው። በአንጻሩ እንደገና እሳትን ቢወድቅበት እንዳይቃጠል ማለት ነው። በውጭም በውስጡም በወርቅ ይለበጣል ማለት ነው። ወዘብጥዋ እብነም 40 ዘወርቅ ወታነበር ውስተ 40ይቱ በ4 እብን ታደርገው እብነበረድ ታደርገዋለህ። ያንንም በአራቱም ዙሪያውን ታደርግበታለህ። ያው በአራቱ ማዕዘን ማለት ነው። በየማዕዘኑ ታደርግበታለህ ነው። እንደዚህ አድርገህ ታቦትን ትሰራለህ፣ ታዘጋጃለህ እያለ ነው እግዚአብሔር። ታቦት እንዴት መስራት እንዴት መዘጋጀት እንዳለበት በዝርዝር የሚነግረን ነው። ከዚያ በኋላ ያን ከሰራ በኋላ ኪሩቤልን እና ሱራፌል የኪሩቤልን ስዕል እንደሚናተፍ አውራ ዶሮ አድርገህ ክንፋቸውን ዘርግተህ በግራና በቀኝ በኩል ትስልበታለህ። ፊት ለፊቱም ያን ታስቀምጥለታለህ። በዚህ መንገድ ስራ ከሰራ በኋላም ዘመርጡል በቤተ መቅደሱ ታስቀምጠውና ለሕዝቡ ያንን ወጣ አስተምር ነው። ኩሎ ትእዛዝ
ዛዘዝኩ ለደቂቀ እስራኤል ያዘዝኩህን ትነግራቸው ዘንድ ወይም ለእስራኤል ልጆች ያዘዝኩት ሕጌ ይህ ነው ብሎ ይህንን መጠበቅና ማክበር እንዳለብን በዝርዝር ይነግረናል ማለት ነው። ይቀጥልና ከዚያ በኋላ በእንተ ማይፈደ ህብዝ ይቀርብ ለቁርባን የሚቀርበውን ህብስት ነው የሚነግረን። ህብስቱን በጻይል ይቀርባል ማለት ነው። ወትገብር ሊተ ማይፈደ ዘወርቅ ያው ንጹህ የሆነ እንትን ታዘጋጃለህ። ጻይል የሚባለው ማለት ነው የህብስቱ ማስቀመጫ ማለት ነው። ወግበራ ግብረ ማይበል ዘወርቅ አውዳ ወትገብር ቀጸላሃ እብን 4 እብነ በረድ ያለባትም እርሷንም ደግሞ ከወርቅ አዘጋጅተህ ዙሪያውን ታደርግባታለህ። በወርቅ ዙሪያውን ትለብጣታለህ። ውስጧንም ውጯንም እንደዚያው ቀጸላ ታስቀምጥላታል። ወግበር 40 አልሃቃተ ዘወርቅ ወአንበር ውስተ 40 ፍና 4 መሎጊያዎችን ታዘጋጅለታለህ። ዙሪያውን በግራና በቀኝ በፊትና በኋላ ዘእገሪሃ መንገለ ቀጸላሃ ከቀጸላው ጀርባ ይህን ታደርግበታለህ። በዚህ መንገድ ይህንን ጻይሉን ወይም ማስቀመጫውን የህብስቱን ማስቀመጫ መስራት እንዲያለ ወአንብር ህብስተ ዲበ ማዕዱ በቅድሜ ዘልፈ ይህንን በማዕዱ ፊት ለፊት አስቀምጠው በእኔ ፊት አስቀምጠው ይላል። ያ ማለት በቤተ መቅደሱ ከመንበር ጀምሮ የሚቀመጠውን ንዋየ ቅድሳት ጻይል አለ። ከጻይሉ ፊትና ኋላ መቀመጥ ያለበት ነገር እንዴት መቀመጥ እንዳለበት ስርዓት ነው ይሄ። ለዚህ ነው አሁን ቤተ መቅደሱን ስርዓት ቁጭ ብለን እንደው ስንመለከተው የት ነው ከተማ ኦሪት ዘጸአትና ኦሪት ዘሌዋውያን ነው ማለት ነው። ቤተ መቅደስ ያ ሁሉ ውበት ያ ሁሉ ስዕል ራሱ በግራና በቀኝ የኪሩቤል የሱራፌል የመላእክት የቅዱሳን የእመቤታችን ስዕል መሳሉ። እንደገና ወደ ውስጥም ገባ ስትሉ ደግሞ ማዕጠንተ ወርቁ ተቋመ ወርቁ እንደገና በአንጻሩም ደግሞ ጽላቱ የጽላቱ እንደገና አለባበሱ ስርዓቱ እንደገና የካህናቱ ልብስ አክሊሉ እነኚህ ሁሉ ጥንቅቅ ብለው የተቀመጡ በኦሪት እግዚአብሔር ቀጥታ ለሙሴ እያናገረው እንዴት መሰራት እንዳለበት ያን ነው እየነገረን ያለው። የህብስቱ ማስቀመጫ እንደገና ተቋም ወግበር ተቋመ ማይቶታ ወርቅ ንጹህ ከንጹህ ወርቅ ደግሞ ተቋም ማለት ምን ማለት ነው? መቅረዝ ማለት ነው። የእንትን ማስቀመጫ ለምሳሌ አሁን በዚህ ዘመን የምንጠቀምበት እንትን ሻማ እናበራለን ማለት ነው። በመቅደሱ ሻማ ስናበራ ተቋም አለች እንደዚህ አይጹቅ ያላት ማለት ነው። ተቋሟ ከታች እንደ ጽዋ ሆና ትቀመጣለች። ከላይ ደግሞ ለእያንዳንዱ የአይጹቅ የምንለው ምኑን መሰላቸው? አይጹቅ የሚባሉት እነኚህ 7 የሆኑ ወደ ላይ የቆሙ አሉ። እያንዳንዱ ወስደን መሰኪያ አላቸው። እነኛ መሰኪያቸው ላይ ከእያንዳንዱ ከ7ቱ መሰኪያ ላይ ሻማ ወስደን እንሰካና እናበራለን ማለት ነው። ተቋም የምንላት ያችናል። 7 አይጹቅ 7 መሰኪያ ያላት ከታች እንደ ዋንጫ ሆና የተቀመጠች ተቋም ትባላለች። ያች ብዙ ጊዜ አሁንም ቢሆን በእስራኤላውያን ሕግ ነው ያለችው። ግን በብሉይ ኪዳን የተቀመጠች ለአዲስ ኪዳን ግን የድንግል ማርያም ምሳሌ የሆነች ተቋመ ማኅቶት የሚላት እመቤታችንም በትንቢተ ዘካርያስ ምዕራፍ 4 ላይ በደንብ ተተርጉሟል። ተቋመ ማኅቶት የድንግል ማርያም ምሳሌ ናት። ተቋም ማለት ነው የአብርሃሙ የጌታችን ምሳሌ ነው ማለት ነው። ስለዚህ ይህችን ተቋምን እሷን አዘጋጅና በዚያም ላይ ደግሞ በእያንዳንዱ በተቋሙ ላይ በእያንዳንዱ 7ቱ ማትዊሃ ማብሪያ አለው። መሳውሩ ዘዲቢሃ ቀለበት አለው። በዚያ በቀለበቱ ላይ አስቀምጦ ያንን መብራቱን እንዲበራ አድርግ ብሎ የተሰራ ሕግ ነው። ይሄ የተቋም ሕግ ነው። መብራት እንዴት መብራት እንደሚያስፈልግ ማለት ነው። 4 ማዕዘን ያላት ሆና 7 አይጹቅ ያላት ናት። ወይም 7 ዋንጫ የመሰሉ ነገሮች ያላት እዚያ ላይ አዘጋጅና እሱንም ከወርቅ በደንብ አድርገህ ሰርተህ ከታችም ዋንጫ እንደ ዋንጫ አድርገህ ማስቀመጫ አዘጋጅላት። በዚያ ላይም መብራቱን አብራ። ማታ እየበራ ያድራል፣ ጧት ይጠፋል። ይሄ በደብተራ ኦሪት የተሰራ ሕግ ነው። ቀጥታ የኤሊ ልጆችም አንዱ ካጠፉት ጥፋት አንዱ ይህን መብራት አያስፈልግም ብለው በመሻራቸው ነው መቅሰፍት መጥቶ በጦርነት ያለቁት ማለት ነው። የመጀመሪያው የሻሩት ሕግ ነው ይሄ። ግን ሕጉ ቀጥታ ከዚያ የተሰራ ነው ይሄ ማለት ነው። ስለዚህ የቤተክርስቲያኗ ስራ ዝም ብሎ ማንም ሰዎች እንደሚሉት መናፍቃኑ ዓለም እንደሚያወራው ዝም ብሎ ሰው ሰራሽ ሕግ ሳይሆን እግዚአብሔር ቀጥታ ይኸው ወይ ብሎ እግዚአብሔር ለሙሴ እግዚአብሔር ሙሴን አለው። እግዚአብሔር አሮንና ሙሴን ተናገራቸው እንዲህ አድርጓል እንዲህ አድርጉ እያለ እያንዳንዷ የቤተ መቅደሷን ስርዓትና ይሄ አሰራር ጥንቅቅ አድርጎ ከደብተራ ኦሪት ጀምሮ ሙሉ በሙሉ ቀጥታ በእግዚአብሔር ትእዛዝ የተሰራ መሆኑን ነው። የቤተክርስቲያኗ ስርዓት ይሄ ነው ብለን የምናስተምረው መጽሐፍ ቅዱሳዊ ነው።
ሌሎቹ ለስራ ያመች ዘንድ ፍትሐ ነገሥት አልነው፣ ዲድስቅልያ፣ አብጠሪስኖዶስ እያል አሁን ደግሞ ይሄ የራሳችን ቃለ ዓዋዲ ምናምን የምንላቸው ውስጣዊ ደንቦች ናቸው። እነኚህ ሁሉ ምንጫቸው ግን መጽሐፍ ቅዱስ ነው። እነኚህ የመጽሐፍ ቅዱስ ልጆች ናቸው እንጂ መጽሐፍ ቅዱስ ሊሆኑ አይችሉም። ግን ሰዎች በቀላሉ እንዲረዱት በቀላሉ በየእጃቸው ይዘው እንዲያነቡት ሕጉን እንዲያውቁት ስርዓቱን እንዲያውቁት አባቶቻችን ወደ አንድ እያመጡ ፍትሐ ነገሥት ብሎ አዘጋጁልን። ፍትሐ ነገሥቱን እያነበብን አንቀጽ በአንቀጽ በቀላሉ ሙሉ ኦሪቱን መጽሐፍ ከምናጠና በቀላሉ ፍትሐ ነገሥትን የየራሱ አንቀጽ አለው። አንቀጸ ቤተክርስቲያን ብሎ ይቀጥላል፣ ሌላውም ይዘረዝራል። ስለዚህ እዚያ ላይ ስለምናገኘው ስርዓቱ ግን ሰው የሰራው ሳይሆን የእግዚአብሔር ስራ እንደሆነ ይህንን በደንብ መረዳት ያስፈልጋል ማለት ነው። ይሄ ምዕራፍ ይህንን ይነግረናል። ጥንቅቅ አድርጎ የመቅደሱን ስርዓት የሚነግረን ምዕራፍ ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።